በካርታ ቢራራቁም በመንፈስ አንድ ሆነው የተዋቀሩ የሚመስሉ በኢትዮጵያ ሁለት ከተሞች አሉ። እነሱን ላስተዋውቃችሁ ጉዟችንን ጀምር። አሁን ያለውት አዲስ አበባ አንዋር መስጊድ ውስጥ ነው። ከጀርባው ደግሞ ራጉኤል ቤተክርስቲያን አለ። እስቲ ወላይታ ሶዶ ደግሞ ልውሰዳችሁ። ይህ ደግሞ በወላይታ ሶዶ የሚገኘው አቡነ ተክለ ሃይማኖት ቤተክርስቲያን ነው። ልክ እንደ አዲስ አበባው ራጉኤል ቤተክርስቲያንና አንዋር መስጊድ ሁላ እዚህም ወላይታ ሶዶ አቡነ ተክለ ሃይማኖት ገዳም ቤተክርስቲያንና ሐምዛ መስጊድ ጎረቤታሞች ናቸው። አሁን የሚገኘው በአፍሪካ ትልቁ ገበያ በሆነው በአዲስ አበባ መርካቶ ውስጥ ነው። አይ መርካቶ። ይህ ደግሞ በደቡብ ኢትዮጵያ ትልቁ የሚባለው የወላይታ ሶዶ መርካቶ ገበያ ነው። አሁን ደግሞ ያለውት አዲስ አበባ ሽሮ ሜዳ ነው። ኢትዮጵያዊነትን ለብሰ መታየት ካማረ አዲስ አበባ ሽሮ ሜዳ ነው። ይህ ደግሞ ወላይታ ሶዶ የሚገኘው ሽሮ ሜዳ ሰፈር ነው። እዚህ ስም ብቻ ሳይሆን አፈሩም ሽሮ ይመስላል። እዚህ በርካታ ምግብ ቤቶች ነበሩ። ሰዎችም መንገድ ላይ ተቀምጠው ሽሮ ይመገቡ እንደነበር ይነገራል። በዚህ ምክንያት የአካባቢ ሰዎች ሽሮ ሜዳ ብሎ ሰየሙት። አሁን ላይ ደግሞ በርካታ ንግዶች የሚከናወኑበት ቦታ ነው። አሁን ደግሞ የሚገኘው አዲስ አበባ ጎላ ሰፈር ነው። በነገራችን ላይ አዲስ አበባ ጎላ ሰፈር የሚገኘው ከኢሚግሬሽን ጎን አንድ ዳጌት አለች። ዳጌቷን ስትወጡ የአዲስ አበባውን ጎላ ሰፈር ታገኛላችሁ። እስቲ ደግሞ አሁን ወደ ወላይታ ሶዶ ጎላ ሰፈር ልውሰዳችሁ። ይህ ደግሞ የወላይታ ሶዶ ጎላ ሰፈር ነው። ከዚህ ሰፈር የማለዳ ኮከቦች አዘጋጅ የነበረው ፍጹም አስፋው ደራሲና ዳይሬክተር ፍጹም አስፋው እንዲሁም አዝጌ ዲንዳሾና ሰሞኑን የቲክቶክን መንደር ተቆጣጥሮ የነበረው ቺጋ ወይም ናትናኤል የተወለደው እዚህ ወላይታ ሶዶ ጎላ ሰፈር ነው። የለም ኢሳይል 3 ቀን ዘነበ ድለር ፋይል ትንሽ ይከተላል ትልቁን ፋይል ገዳዩ እኔ ነኝ ሟች ነው ፋይል ባለ ጉዳይ ጠቢቡ ሰለሞን ደውሎ ኃይል። አሁን ደግሞ የሚገኘው አዲስ አበባ ልደታ ሰፈር ነው። ከዚህ ሰፈር እነ ታገል ሰይፉ እነ ሰይፉ ፋንታውን የወጡበት ሲሆን እስቲ ወደ ሶዶ ደግሞ ልመልሳችሁ። አሁን ደግሞ ያለውት በወላይታ ሶዶ ልደታ ሰፈር ነው። ከዚህ ሰፈር እነ ካሙዙ ካሳ እነ ጊልዶ ካሳ በአጠቃላይ ግን የካሳ ለሌ ልጆች በርካታ ሙዚቀኞች ከዚህ ሰፈር ነው የወጡት። አሁን ደግሞ የሚገኘው አዲስ አበባ ውቤ በረሃ ነው። ውቤ በረሃ ዛሬ ዝም ብትልም የሆነ ጊዜ አዲስ አበባ አታንቀላፍም በምትባልበት ጊዜ ይቺ ውቤ በረሃ ቀውጢ ነበረች። ይህ ደግሞ የወላይታ ሶዶ ዋዳ በረሃ ነው። ልክ እንደ አዲስ አበባው ይህም ሰፈር ቀውጢ ነበር። በነገራችን ላይ እዚህ ዋዳ በረሃ ታዋቂ ሙዚቀኞች ወጥተዋል። እነ ሙሉቀን ዳዊት እነ ቃቆ ጌታቸው አሮጌ አራዳ ማለት ነው። እዚህ ወላይታ ሶዶ ዋዳ በረሃ ሆነ ወደ አሮጌ አራዳ ወይም ደግሞ አራዳ ጊዮርጊስ ለመሄድ የቃቆ ጌታቸው አሮጌ አራዳ የሚለው ሙዚቃ እስከ አራዳ ጊዮርጊስ ወይም ደግሞ እስከ አሮጌ አራዳ ይሸኛል። አሁን የሚገኘው አዲስ አበባ ገዳም ሰፈር ነው። አሁን ደግሞ ያለሁት በወላይታ ሶዶ ገዳም ሰፈር ነው። ከዚህ ሰፈር እጅግ በርካታ የሆኑ ታዋቂ ሰዎች ወጥተዋል። አዲስ አበባ ብሔራዊ ቲያትርና ሀገር ፍቅር ቲያትር ውስጥ የትወና መምህር እንዲሁም ደግሞ አዘጋጅ የሆኑ ከዚህ ሰፈር ወጥተዋል። እስኪ ወደ አዲስ አበባ ልውሰዳችሁ። ይህ አዲስ አበባ የሚገኘው አራዳ ጊዮርጊስ ቤተክርስቲያን ነው። ይህ ደግሞ በወላይታ ሶዶ አሮጌ አራዳ የሚገኘው አራዳ ጊዮርጊስ ቤተክርስቲያን ነው። አሁን ያሳየኋችሁ ሰፈሮች የስም መመሳሰል ብቻም አይደለም፣ ወደ መንደሮቻቸውም ጠልቃችሁ ስትገቡ ኑሯቸውም ጭምር እጅግ በጣም ይመሳሰላሉ። አዲስ አበባ ከተማ የአፍሪካ ዋና ከተማ ናት፣ የኢትዮጵያ ደግሞ መዲና። ወላይታ ሶዶ ደግሞ የደቡብ ኢትዮጵያ ዋና መቀመጫ መዲናም የንግድ መናኸሪያም ጭምር ናት። በእርግጠኝነት በሚቀጥሉ ዘመናት በኢትዮጵያ ሰማይ ላይ ወላይታ ሶዶ ከተማ ልክ እንደ ደማቅ ኮከብ ታበራለች። ለዛም ነው የደቡቧ ኮከብ እየተባለች ትጠራለች። ሳላንጆኒ ነበርኩኝ። አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ፓርቲቱ ይቀጥላል። ሰናይ ጊዜ ይሁንላችሁ።